ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ሙሉ የሆነ ሰላምና ጸጋ ይብዛላችሁ። ውድ በእግዚአብሔር የተወደዳችሁ የእግዚአብሔር ቤተሰብ የእግዚአብሔር ሕዝብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ክብር ለእግዚአብሔር ይሁን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የረዳን እግዚአብሔር ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ክብር ለእግዚአብሔር ይሁን። እንኳን እግዚአብሔር አምላክ ባላችሁበት ስፍራ ሰላም ሰጥቶ እግዚአብሔር እንኳን ጠበቃችሁ። ክብር ለእግዚአብሔር ይሁን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው ተብሎ እንደተጻፈ እንደ እግዚአብሔር ቃል እንደያው እግዚአብሔር ለእኛ እንደተናገረው ዛሬም በእግዚአብሔር ፊት አለን። ክብር ለእግዚአብሔር ይሁን። ይህንን ሰላም የሰጠን እግዚአብሔር ነውና ስሙ የተባረከ ይሁን። ዛሬ ከእግዚአብሔር ቃል አንድ ስፍራ ለእናንተ ላንብብላችሁ ላካፍላችሁ ወደ እናንተ መጥቻለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ቪዲዮን ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ስር በማስቀመጥ አበረታቱኝ። ጌታ ኢየሱስ ይባርካችሁ። በኦሪት ዘፍጥረት ምዕራፍ 21 ላይ ያለው የእግዚአብሔር ቃል ዛሬ አብረን እንመለከታለን። ክብር ሁሉ ለእግዚአብሔር ይሁን። ይህ የእግዚአብሔር ቃል ሕይወት ያለው የደረቀ አጥንትን የሚያለመልም ተስፋ እንደገና የሚሰጠን የእግዚአብሔር ቃል ስለሆነ ኢየሱስ ክርስቶስ ጌታ ነው። ዛሬ እግዚአብሔር ለእናንተ የገባውን ክዳን፣ እግዚአብሔር ለእናንተ የገባውን ተስፋ ዛሬ በዚህ ቃል ይፈጽምላቸዋል። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል እናነባለሁ። እንዲህ ይላል። እግዚአብሔር በተናገረው መሰረት ሳራን አሰባት፣ የገባውን ተስፋ ፈጸመላት። ሳራ ጸነሰች፣ ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅ ወለደችለት። አብርሃም ሳራ የወለደችለትን ልጅ ስሙን ይስሐቅ አለው። አብርሃም እግዚአብሔር ባዘዘው መሰረት ልጁን ይስሐቅን በተወለደ በስምንተኛው ቀን ገረዘው። አብርሃም ልጁ ይስሐቅ ሲወለድለት እድሜው 100 ዓመት ነበረ ይላል። ክብር ለእግዚአብሔር ይሁን። ሳራም እግዚአብሔር ሳቅ አድሎኛል፣ ስለዚህ ይህንን የሚሰማ ሁሉ ከኔ ጋር ይስቃል አለች። ደግሞ ለመሆኑ ሳራ ልጆችን ታጠባለች ብሎ ለአብርሃም ማን ተናግሮ ያውቅ ነበር አለች። ክብር ለእግዚአብሔር ይሁን። እግዚአብሔር በተናገረው መሰረት ሳራን አሰባት ይላል። እህቴ ምን ሰምተሻል? ወንድሜ ምን ሰምተሃል? እግዚአብሔር አምላክ ለእናንተ የገባውን በተናገረው ዓመት፣ በተናገረው ወር፣ በተናገረው ቀን እግዚአብሔር ሳራን እንደ ጎበኛት ሁሉ እንዳሰባት ሁሉ ልጅን እንድታቅፍ ኢየሱስ ክርስቶስ ጌታ ነው። እንደገና ልጅን እንድታቅፍ ልጅን ስለሰጣት እግዚአብሔር ተናግሯት ነበረ። በሰው ተመስሎ መልአክን ወደ ቤታቸው ልኮ የዛሬ ዓመት ሳራ ወንድ ልጅ ትወልዳለች ብሎ ለሳራ እግዚአብሔር ተናግሯት ነበረ። ነገር ግን እግዚአብሔር ይህንን በሚናገርበት ሰዓት ሳራ አላመነችም ነበረ፣ ሳቀች። ለምንድን ነው የሳቀችው? ያው ከእድሜዋ የተነሳ እድሜዋ በጣም ስለገፋ ስላረጀች ካሁን በኋላ እንዴት ይሆናል? እኔ አርጅቻለሁ፣ ጌታዬም ደክሟል ብላ ነበረ የሳቀችው። ነገር ግን እግዚአብሔር ከሁኔታዎች በላይ ከነገሮች በላይ የሆነው እግዚአብሔር የተናገረውን ኢየሱስ ክርስቶስ ጌታ ነው ፈጸመላት። ዓመቱን ጠብቆ ለሳራ ወንድ ልጅን እግዚአብሔር አምላክ አሳቀፋት። ዛሬ እግዚአብሔር አምላክ የተናገረሽ ነገር በቃሉ የተናገረሽ፣ በነቢያት የተናገረሽ፣ በጸሎት በራእይ በተለያየ ነገር የሰማችሁትን ነገር በኢየሱስ ክርስቶስ ስም በዓይኖቻችሁ ማየት ትጀምራላችሁ። እግዚአብሔር ለእናንተ የተናገረውን ይፈጽምላችኋል። እግዚአብሔር በተናገረው መሰረት ኢየሱስ ጌታ ነው። የእኛ አምላክ ተናግሮ ይዋሽ ዘንድ ሰው አይደለም። ተናግሮ የተናገረውን በሕይወታችን ላይ ይፈጽማል። ክብር ለእግዚአብሔር። እግዚአብሔር በተናገረው መሰረት ሳራን አስባት። መታሰብ ይሁንልሽ እህቴ። ለብዙ ዘመን አልቅሰሻል፣ ለብዙ ዘመን ተስፋ ቆርጠሻል። ዛሬ ግን እግዚአብሔር አንቺን የሚያስብበት ዓመትና ወራት በኢየሱስ ስም ይሆንላችኋል። በዚህ ቃል ኢየሱስ ክርስቶስ ጌታ ነው። ሳራ ጸነሰች፣ ልክ እግዚአብሔር ባለው ጊዜ። ያለ እግዚአብሔር ሌላ ነገር አይሆንም። እኛ ሰዎች ሆነን ቾክለን ስፍራችን ልንለቅ እንችላለን። ነገር ግን እግዚአብሔር በራሱ ጊዜ በራሱ ሰዓት ነገሮቻችን ጉዳያችን ይሰራልናል። ነገሮቻችን ያምርበታል። ኢየሱስ ክርስቶስ ጌታ ነው። እኛ አበቃ አከተመ ብለን የምንደመድማቸው ነገሮች እግዚአብሔር በራሱ ጊዜ እንደገና ያነሰዋል። ኢየሱስ ክርስቶስ ጌታ ነው። እኛ የዘጋነው ምዕራፍ እግዚአብሔር ይከፍተዋል። ኢየሱስ ክርስቶስ ጌታ ነው። በሰው ኃይል፣ በሰው አቅም፣ በሰው እውቀት የማይቻለው
በእግዚአብሔር ኃይል በእግዚአብሔር አቅም ይቻላል ወገኖች። ለእኛ የከበደው ለእግዚአብሔር ቀላል ነው። ኢየሱስ ክርስቶስ ጌታ ነው። በሰው አእምሮ አይቻልም። ሳራ እዚህ ጋር የ99 ዓመት ያረጀች አሮጊት ሆና ነው ልጅን የወለደችው። በሰው አእምሮ አይቻልም፣ ነገር ግን በእግዚአብሔር ኃይል ይቻላል። ኢየሱስ ጌታ ነው። በየትኛውም አንቺን የሚገድብ ሁኔታዎች ወደኋላ የሚያስቀር ከእግዚአብሔር ፊት እንድትሸሽ ከእግዚአብሔር ፊት እንድትነሽ የሚያደርግ የትኛውም ነገር በእግዚአብሔር ኃይል ከአንቺ ይወገዳል። በእግዚአብሔር ኃይል ከአንቺ ይነሳል። ኢየሱስ ጌታ ነው። አንቺ አልፈሽ ትሄጃለሽ። እግዚአብሔር የተናገረው ለአንቺ ይፈጽምልሻል። ክብር ለእግዚአብሔር ይሁን። እግዚአብሔር ሳራን አሰባት፣ የተናገረውን ፈጸመላት። መታሰብ ይሁንልሽ። የሰማሽውን በኢየሱስ ስም መውረስ ይሁንልሽ። ክብር ለእግዚአብሔር ይሁን። እግዚአብሔር የተናገረውን ነገር ለእናንተ ሲፈጽም ለእናንተ ሲያደርግ እናንተን የሚመለከቱ ሰዎች በዙሪያችሁ ያሉ ቤተሰብ፣ ጓደኛ፣ ዘመድ አስመድ ስለ እናንተ እግዚአብሔርን ያመሰግናሉ። እግዚአብሔር ሳቅ አድሎኛል፣ ይህንን የሚሰማ ሁሉ ከኔ ጋር ይስቃል ያለችው ኢየሱስ ክርስቶስ ጌታ ነው። አዎ ይሄ ሁሉ ዓመት ማንም ሳራ ልጅ ትወልዳለች ብሎ ያሰበ ሰው አልነበረም። ነገር ግን እግዚአብሔር የተናገረውን ሲፈጽምላት በዙሪያ ያሉት ሰዎች ሁሉ ይህንን የሰሙ ሁሉ ስለ እሷ እግዚአብሔርን ያመሰግናሉ። ኢየሱስ ጌታ ነው። ይሄ ነገርሽ የዘገየው የእግዚአብሔር ክብር ሊገለጥበት ነው። ወንድሜ ነገር የዘገየው የእግዚአብሔር ክብር ሊገለጥበት ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ክብር ሲገለጥ ያንተ ነገር ያምርበታል፣ ያንቺ ነገር ያምርበታል። አሜን። እግዚአብሔር ሳቅ አድሎኛል፣ ይህንን የሚሰማ ሁሉ ከኔ ጋር ይስቃል አለች። ምክንያቱም እግዚአብሔር ጎበኛል። የብዙ ዘመን ለቅሷን የብዙ ዘመን ጭንገፏን እግዚአብሔር አምላክ አስወገዳት። ኢየሱስ ክርስቶስ ጌታ ነው። አስወግዶላት ዛሬ እግዚአብሔርን እያመሰገነች ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን የምታመሰግኑበት እግዚአብሔር እኮ ይህን ነገር አደረገልኝ፣ እግዚአብሔር ጸሎቴን ሰማ፣ እግዚአብሔር ተአምራቱን በቤቴ አደረገ ብላችሁ እግዚአብሔርን የምታመሰግኑበት ነገር እግዚአብሔር አምላክ በሕይወታችሁ ላይ ያደርጋል። ኢየሱስ ክርስቶስ ጌታ ነው። ቃሉን አምናችሁ ውሰዱ። ከእናንተ የሚጠበቀው ማመን ብቻ ነው። ማመን ብቻ ነው። ስታምኑ በሕይወታችሁ ላይ ይሆንላችኋል። ኢየሱስ ክርስቶስ ጌታ ነው። ነገሮቻችሁ ሲፈጸምላችሁ እግዚአብሔር ለእናንተ የተናገረውን ሲፈጽም ኢየሱስ ክርስቶስ ጌታ ነው። በእናንተ ምክንያት ሰዎች ያመሰግናሉ። በእናንተ ምክንያት ሰዎች የእሷ እግዚአብሔር እኮ ይሄን አደረገላት፣ እግዚአብሔር እኮ ጎበኛት ብለው በእናንተ ምክንያት በእናንተ ደስታ እግዚአብሔርን እያመሰግኑ ወደ እግዚአብሔር ቤት ይመጣሉ። ኢየሱስ ጌታ ነው። ስለዚህ ተስፋ አትቁረጡ። ነገሮቻችሁ የዘገየው ለመልካም ነው። እግዚአብሔር አምላክ ነገሮቻችሁን ሲሰራ ያምርበታል። እናንተ ያልጠበቃችሁት ደስታ በቤታችሁ በሕይወታችሁ ላይ ይሆናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይህንን ቃል አምናችሁ ተቀበሉት። በቃ ነገሬ የዘገየው ለመልካም ነው። እግዚአብሔር ሊሰራበት ነው። እግዚአብሔር ሊያስደንቀኝ ነው። እግዚአብሔር ሲጎበኘኝ በእኔ ምክንያት ሰዎች እግዚአብሔርን ያመሰግናሉ። እኔ ወደ እግዚአብሔር ቤት በእኔ ምክንያት ሰዎች ይመጣሉ ብላችሁ በሕይወታችሁ ላይ የትንቢት ቃልን አውጁት። ኢየሱስ ክርስቶስ ጌታ ነው። እኔ ተስፋ አልቆርጥም። እግዚአብሔር እንደገና ሕይወቴ ያድሳል፣ እግዚአብሔር እንደገና ነገሬን ይሰራል፣ እግዚአብሔር እንደገና ይጎበኘኛል እያላችሁ መልካሙን ነገር በሕይወታችሁ ላይ ተናገሩ። ጌታ ኢየሱስ ክርስቶስ ሲባርካችሁ ቃሉን ራሳችሁ ቦታውን አንብቡት። ኦሪት ዘፍጥረት ምዕራፍ 21 ከቁጥር 1 ነው ያነበብኩት። እናንተ ሙሉ ምዕራፉን አንብባችሁ ተባረኩበት። ጌታ ኢየሱስ ይባርካችሁ። ሰብስክራይብ ማድረግ ላይክ ማድረግ እንዳትረሱ። ለጓደኞቻችሁ ደግሞ ይባረኩበት። የእግዚአብሔር ቃል ነው። ሼር አድርጉላችሁ። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ሌላ ቀን በሌላ በእግዚአብሔር ቃል በሌላ ቪዲዮ እንገናኛለን። ሻሎም፣ ተባረኩ።